እስቲ አንዳንዴም ይናፍቋችሁ። እነሱን መውደድ አቁማችሁ ሳይሆን እነሱ እናንተን ማክበር ስላቆሙ። ሁሌ ትገኛላችሁ፣ ሁሌ ካላችሁ ላይ ትቀዳላችሁ። እነሱም ከእናንተ መጠጣታቸውን አላቆሙ፣ ወንዛችሁ ስላልደረቀ። ሁሌም በመገኘታችሁ ምቾት ተሰማቸውና የእናንተ እነሱን መውደድ ማክበር ስጦታ መሆኑ ቀረና ግዴታ መሰላቸው። አሁን ሰላማችሁን መጠበቅ ያለባችሁ ጊዜ ነው። ርቃችሁ መጓዝም አለባችሁ፣ በቁጣ አይደለም በጥበብ እንጂ። ምክንያቱም በማትከበሩበት ቦታ ላይ መቆየት አለኝ የምትሉትን ማንነታችሁን ቀስ በቀስ እያበላሸ እየሰባበረ እያጠፋ ስለሚመጣ። ለጌታ ልጅ የሚገባው ምግብ ለውሻ ይሰጣል? ለውሻ ብትሰጡትስ እያንፈራፈረ እየመሬት እየጣለው በእግሩ ስር እየረጋገጠ ያበላሸዋል እንጂ ይጠቀምበታል? የእናንተ ፍቅር፣ የእናንተ ክብር፣ የእናንተ ጊዜ፣ የእናንተ ማንነት ለጌታ ልጅ የሚገባው ነው። አጠገባቸው ሆናችሁ ያንን ማንነት ማየት ከተሳናቸው መገኘታችሁ፣ አጠገባቸው መሆናችሁ ያላስተማራቸውን አለመገኘታችሁ፣ መራቃችሁ ደግሞ ያስተምራቸው።